ቪዲዮአችን ላይ ኮለናችንን ወይም ደግሞ ሽሮሎቹን ስንረከብ ምን ነገሮች ቼክ እናድርገን መረከብ አለብን የሚለውን ከዛ በተዘዋዋሪ ደግሞ ኮለን ላይ የምንጠቀማቸውን ታይ ወይም ደግሞ ስቲራፖችን ለምን ይጠቅመናል፣ እነዛ ነገሮች ምን ጠቀሜታ አላቸው የሚለውን ነገር ዘርዘር አድርገን ከጥቅሙ ስንጀምር የመጀመሪያው ጠቀሜታው ምንድነው? ሎንጊቲዩዲናል ባር ወይም ደግሞ ሜን ባር የምንላቸው በሎንጊቲዩዲናል ዳይሬክሽን ያሉትን ብረቶች ኮንክሪት ካስት በምናደርግበት ጊዜ አቅፎ ለመያዝ ቦታውን ሲሲውን እንዳይለቅ ለማድረግ ይጠቅሙናል። ይሄኛው ታይስ ወይም ደግሞ ስቲራፕ ከሌለው ግን በኋላ ላይ ኮለናችንን ስንሰራ ቤንድ አርጉኝ ወይም ደግሞ ሰጎማት አርጉኝ እጣፉኝ ይላልና ያንን ነገር ለመከላከያዎችን እንጠቀማለን ማለት ነው። ሁለተኛው ደግሞ በክሊንግ በሜምባራችን ላይ በክሊንግ እንዳይፈጠር ያደርጋልናል። በክሊንግ ማለት የፌለሪቲ ታይፕ ሲሆን አክሲያል ኮምፕሬሽን የሆነ ሎድ በሲሊንደር ኮለናችን ላይ ሲያርፍ የሚፈጠረውን ፌለሪቲ እንዳይፈጠርብን ሜምባራችን ቤንድ እና ወደ ውጭ እንዳይወጣ እነዛ ታይ ወይም ደግሞ ስቲራፓችን ይጠቅሙናል። ሌላኛው ጠቀሜታችን ምንድነው? ኢንክሪዝ ኮለን ስትሬንግዝ ኤንድ ዳክቲሊቲ ነው። ለኮለናችን ጥንካሬውን እንዲጨምር ያደርግልናል። ዳክቲሊቲ ማለት ደግሞ የምንሰራው ስትራክቸር ስላብ ሊሆን ይችላል፣ ቢምም ሊሆን ይችላል፣ ኮለምናችንም ሊሆን ይችላል ያለ ምንም ፌል ያለማን ሳያደርግ ዲፎርም ማድረግ ማለት ነው። ይሄም ሎድ በሚጫንበት ጊዜ ላይ ፌል የሚያደርገው ሲሆን በአብዛኛው ደግሞ አርዝኩዊክና ኦቨርሎድ ኮንዲሽን በሚኖርበት ጊዜ ዳክቲሊቲ ይፈጠራል ማለት ነው። ሌላኛው ሬዚስት ሺር ፎርስ ነው። ይሄ በሴስሚክ ኤሪያዎች ላሉት ሬዚስት ላተራል ሺር ሎዶችን ሬዚስት ያደርግልናል። ታዮችን ወይም ደግሞ ስቲራፖችን ስንረከብ ምን ነገሮችን ቼክ ማድረግ አለብን የሚለው ነገር የመጀመሪያው የኮለናችን ኦሪንቴሽን በትክክለኛው በስትራክቸራል ዲዛይን ላይ በተቀመጠው በእንደዛ መቀመጡን ቼክ እናደርጋለን። እዛ ኮለን ላይ መግባት ያለበት ስቲራፕ በሙሉ ገብቷል ወይ የሚሉትን ቼክ እናደርጋለን። 3 አይነት ስቲራፕ ሊኖረው ይችላል፣ 4 አይነት ስቲራፕ ሊኖረው ይችላል፣ ከዛ የሚያነሰ ሊኖረው ይችላል። ከዛ በተጨማሪ እዛ ኮለን ላይ ነምበር ኦፍ ብረቱ ሜምባሩ ይጠቀሳል ስትራክቸራል ዲዛይኑ ላይ እና በዛ መሰረት ሜምባሮቹ መግባታቸውን ቼክ ማድረግ አለብን። ስፔሲንጉን የተጠቀሙበትን ስፔሲንግ በስትራክቸራል ዲዛይን መሰረት ቼክ መደረግ አለበት። እሱንም ቼክ እናደርጋለን። እሱ በተጨማሪ ደግሞ ስቲራፑ ወይም ደግሞ ታዩ ስንት በስንት ነው፣ ኮለኑ ስንት በስንት ነው፣ ሙሌቱ ስንት በስንት ነው ብረቱ መሆን ያለበት የሚለውንም በደንብ ቼክ መደረግ ይኖርበታል። ሲሲውንም ቼክ እናደርጋለን። በዚሁ ላይ መታሰሩን ቼክ እናደርጋለን። በደንብ ብረቶቹ መታሰር ይኖርባቸዋል። ካልታሰሩ ከቦታቸው ላይ ሊፈቱ ይችላሉና በደንብ በሽቦ መታሰሩን በደንብ ይዘን ቼክ ማድረግ ይኖርብናል። ስለዚህ እነዚህ ነገሮችን ቼክ እናደርጋለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ